ጌታ ያደረገልኝ በስራ ከነብይ የተነገረኝ ነበረ ሆኖልኛል። አሜን አሜን። እና አላራመድ ያለም ነገር ነበረ ሌላ ህይወቴ ዘው ድግሞሽ ነበር የነበረው። መልካም ነገር ሳስብ ይበላሽ ስራዬን ማጣለሁ አይሆንም። ግን አሁን የለመንኩት ትልቅ ድርጅት ውስጥ ስራ አግኝቻለሁ። እግዚአብሔር ይመስገን። አሜን። እና ቦታ ላይ ደግሞ የጠየቀው 3 ዋስ ደግሞ ወይ ደግሞ ካርታ ግል ነበር። እኔ ደግሞ የለኝም፣ 1 ዋስ ነው ያለኝ። ከዛ በኋላ ደግሞ ክርስቶስ ነው ያለኝ። እና እዛ ቢሮ ገብቼ በማናገራቸው ሰዓት የቻርዋና ምክትል ስራ አስኪያጅ ያናገሩኝ ትንሽ እና ያናገሩኝ እኔ 1 ዋስ እንዳለኝ ነገርኳቸው። ግን እግዚአብሔር ታሪክን ቀየረልኝ። ለምን? አሜን። የሆነ ሰው ገባ ቢሮ ሲገባ ይሄ ሰው ምንድነው እዚህ ቦታ ላይ ስላት ዋና ስራ አስኪያጅ ነው አለች። እሱ ደግሞ ቡርሾላ ላይ ያሳደጉት ልጅ ነው ጻልጅ የነበረ ልጅ እዛ ቦታ ላይ ደግሞ የዘይት ድርጅት ዋና ስራ አስኪያጅ ነው። እና ሄድና ነገር ታውቃለህ ስለኝ እንዴ ብሩክ ግርማ አይደል ይባላል አወለች ሲሄድ ወደ 20 ምናምን ዓመት ሆኗል። የነሱ ቤት የፈረሰው የጃኮስ አስፋልት ሲሰራ ነው። ከዛ በኋላ ተያየን እና ተገቡ ሲሄድ እንዴ ዳኒ ምን ትግርጣለ ብሎ የሚጠቀምበት ኮምፒውተር ላይ ነው የተኛው ማለት ነው። ቆሞን ያናገረኝ ቢሮአቸው እንደዚህ ሰፊ ነው፣ ሁሉም ይታያል እንደዚህ። ሌሎችም በኔ ኢንተርኔት ተወዳድሩ ሰዎች አሉ። አሁን እንዴት እንደዚህ እኮ እናንተ ጋር መጥቼ ያመላለሳችሁ ነው። ዋስትና ደግሞ ካርታ ግድ የለኝም። 3 ዋስ ደግሞ የመንግስት ሰራተኛ አላችሁን? የለኝም አልኩት። አሁን ነው ሄዲንግ ውስጡ እኔ ራሴ ኳስ ሆነዋለሁ ይጀምራል። አይ እኔ አንተ አትሆነኝ ስራ አስኪያጅ ነው እኔ 1 ዋስ አለኝ በዛ ጨርስልኝ ስለ ጨርሽልት ሁሉ ነገር ይጨርስ ዛሬ አለ። እዛው ላይ ሄዲንግ ሰጠኝ ዋስትናዬን ጨረስኩ። ሰኞ ዕለት ጨረስኩ እና ስራ ጀምራለሁ ማለት ነው። አሜን አሜን። ኢየሱስ ጌታ። እሱ ወንድማችን እዚሁ ጌታ በጌታ እየበረታ እግዚአብሔር በብዙ እየረዳው ነውና እዚሁ ጌታን ተቀብሎ ምን ሆነ መሰላችሁ? ባለፈው ሲጸልይለት ሰምታችሁታል አይደለም? ተደውሎለት ነበር። እሱ ከፋሚሊ መካከል እሱ ነው ጌታን የተቀበለ። እነሱ ደግሞ የሚያመልኩት ነገር ነበርና ጌታን ስለተቀበለ በእነሱ ጀርባ ያለው መንፈስ በቤተሰቡ ጀርባ ያለው መንፈስ ምን ብሎ በስልክ ነው ደውሎ ይላቋል። ስልክ ደወሉለትና ይሞታል መጥቶ ካልተፈታኛ ጋር ይሞታል ብሎ ደወሉለት። ከዛ በህልም ራሱ መንፈሱ መጥቶ ያንቆ ነበር ነግሮኛልና እዚህ ጸለይንለት መንፈሱን እግዚአብሔር ሰበረ። አሜን በሉ እስኪ በሉ። ሲሰበር አይታችሁታል። ሲጸለይኩለት ተሰበረ። ሌላ ደግሞ ስራ ይጀምራል። በጣም የስራ ሰው ነው። ስራ ይጀምርና ወይ ስራ በሆነ ነገር ወይ መኪናው ይበላሻል ወይ ደግሞ ከአለቃው ጋር ባለመስማማት እሱ ችግር ሳይኖርበት ከመሬት ተነስቶ በቃ ስራው ይቆም ነበር። መንፈሱ ስራውን እያበላሸ በሮችን እየዘጋበት እንዳይሰራ በቃ አንከራታች ለማድረግ እድሉን እያበላሸው ነበር። ያንን መንፈስ እግዚአብሔር ሲመታው ይሄ በር ተከፈተ። አሜን። ዛሬ በኢየሱስ ስም በራችሁን የዘጋ መንፈስ ይመታ። አሜን። ያ መንፈስ ተመታ። አሜን። ከዛ በኋላ ሄዶ ተቀጠረ። አሁን ስራ ጀምሯል። በኢየሱስ ስምና ስልጣን ስራው አይቆምም፣ ይቀጥላል። አሜን። እግዚአብሔር ደግሞ ሰላም ይሰጠዋል። አሜን። ይባርካል። አሜን። አሁንም አንድ ነገር ይናገራል። ኢየሱስን የሚያመልክ ሰው ይለመልማል። አሜን። እንዲያይ ጌታን መቀበሉ ጌታን ተቀብሎ እንደዚህ ሆነለት እንድሉ የጌታ እጅ እንዲረዳው ደግሞ ጸልይለታል። ለባቻካ ተለቦስ አሜን። እንቅፋት ሁሉ ከመንገዱ ላይ ይጠረግ። እንቅፋት ይጠረግ። ያ ዘንዶ መንፈስ ይመታ፣ ከቤተሰቡ ላይ ይመታ፣ ቤተሰቡ ነፃ ይውጣ። በዚህ መንፈስ የታሰሩ ቤተሰቦቹ ይፈቱ። አሜን በሉ ይፈቱ። አሎቻ ካታዳባ በጌታ በኢየሱስ ስም እስኪ ከኔ ጋር ይሄ አዋጅ አታውጃለሁ። አሁን ይሄ ህዝብ ፊት ነው የቆምቆ
ከዛሬ ጀምሮ በል ከዛሬ ጀምሮ ድምፅን ከፍ አድርግና እጅን አንሳ ወደ ሰማይ አትፍራ። አሁን ክርስቶስ የሚታወጀው አዋጅ በአንተ ላይ ይሆናል። ከዛሬ ጀምሮ በል ከዛሬ ጀምሮ ክርስቶስ በል ክርስቶስ በቀራንዮ መስቀል ላይ በሰራልኝ ስራ በማመኔ ከእርግማን ሁሉ ነፃ መሆኔን አውጃለሁ። አሜን ሃሌሉያ። ማንም በክርስቶስ ቢሆን በል አዲስ ፍጥረት ነው ተብሎ እንደተጻፈ ከዛሬ ጀምሮ የአጋንንትን ኪዳን አፍርሻለሁ። እኔ የክርስቶስ ነኝ። ቤተሰቦችም ከዚህ በኋላ እግዚአብሔር ነፃ ያወጣቸዋል። ነፃነታቸውን አውጃለሁ። አልፈራም በል አልፈራም በል በጌታ በኢየሱስ ስም ከዛሬ ጀምሮ ፍርሃት ከሕይወት ላይ ይመታ። በኢየሱስ ስም ይመታ። የፍርሃት መንፈስ ይመታ። እዚህ ማቾ ካቶላ ባሲራ ለማጋታ ለማሸዳ ለባሲያ እጃችሁን ዘርጉ። ወደሱ እንጸልይለታለን። በጌታ በኢየሱስ ስም የፍርሃት መንፈስ ከሕይወቱ ላይ ይመታ። የዘንዶ መንፈስ ይመታ። የጨለማ መንፈስ ይመታ። በር ስለከፈትክለት አመሰግናለሁ። ይህ በር አይዘጋም፣ ይቀጥላል። በበር ላይ በር ከክብር ወደ ክብር በኢየሱስ ስም እየጨመረ ይሄድ። ተጽዕኖ ከሕይወቱ ላይ ይሰበር፣ ከጤናው ላይ ይሰበር፣ ከሰላሙ ላይ ይሰበር፣ ከመንገዱ ላይ ይሰበር። ማቻካ ተለባሲያ ፍሬያማ ይሁን በኢየሱስ አውርሶ በኢየሱስ ቤተሰቦቹ ይወረሱ፣ በኢየሱስ ስም ይወረሱ፣ ነፃ ይውጡ፣ እርግማን ይመታ በኢየሱስ ስም። አምልኮ የለመደ ዘንዶ የተወጋዩ እግዚአብሔር በር ስለከፈትክለት አመሰግናለሁ። ይህን ሰው ከዚያ ነጥቄ ስለወጣ ተባለ። አሜን። ከጨለማ ወደሚደነቅ ብርሃን ስላመጣ አመሰግናለሁ። በኢየሱስ ስም ይባረክ። ሰላሙ ይብዛ፣ ተጽዕኖ ይሰበር። ከዛሬ ደግሞ አዲስ ነገር ወደ ውስጡ ይግባ። ታምራት ይሁን ጌታው። ከአንተ ጋር ኪዳን ገብተዋል። የዘላለም ኪዳን ገብተዋል። የአንተ ነው ጌታው። ለዘላለም ከአንተ አይለይም። አጽናው ጌታው፣ ቀስቅሶ ጌታው በመንፈስ ቅዱስ ይሳት ይሞላ። ታሪኩ የተቀየረው ዘመኑ የተባረከው ጸጋ ይብዛለት። በኢየሱስ ደም ይሸፈን። ቤተሰቦቹ ነፃ ይውጡ። እርግማን ቀላቸው ላይ ይሰበር። የመንፈስ ክፉ መንፈስ የተመታዩ እብድ የለመደ ዘንዶ የተወጋዩ በኢየሱስ ስም የፈረሰው ኪዳኑን አፍርሻለሁ። ኃይሉን መክቼዋለሁ። የጨለማ ኃይል ይመታ። ሰላሙን አብዛው። በኢየሱስ ደም ይሸፈን። ጥበቃ ይሁንለት። ከፊቱ ቀድሞ ይውጣ። መጨረሻው ያማረ ይሁን። አሁንም ይባረክ። የበቀል መንፈስ ይመታ። የበቀል መንፈስ ይመታ። ክርስቶስን ለምን ተከተለ፣ ክርስቶስን ለምን አመለከ ብሎ የሚከታተል የበቀል መንፈስ ለዘላለም ይታሰር። ከሕይወቱ ላይ ይመታ። ከዘመኑ ላይ ይመታ። በደም ይሸፈን። ጸጋ ይብዛለት። ሰማይ ይከፈትለት። ታምራት ይሁንለት በኢየሱስ ስም። ለታመኑ እጆች አሳልፌ ሰጥቶ በጀመረው ስራ ብርታትን፣ ኃይልን፣ ጸጋን፣ አቅም፣ ጉልበት አስታጥቆ በር ስለከፈትክለት ተባረክ። ይባረክ። እግዚአብሔር ፍሬያማ ይሆን። በነገር ሁሉ ይባረክ። ከዚህ በኋላ አይቁም፣ ጥሶ ይውጣ። ወደ ተራራ ወደ ከፍታ ይውጣ፣ ይሻገር። ሰላሙን አብዛ። በኢየሱስ ስም እጦት ይሰበር። በሁሉ ነገር ይሞላ። ይባረክ። ለበረከት ይሆን። ለበረከት ሆነያል። በኢየሱስ ስምና ስልጣን ያካታለ ዘይተምጣል ሃላቾ ካታላ ባራ ላባሲያ ይሄ የሞገስ ዘይት ነው። አሜን። ባለቆቹ ፊት ሞገስ ይከፈትለት። አሜን። ታምራት ይሁን። አሜን። አዲስ ነገር ይሁን። አሜን። ስለባረኩ አመሰግናለሁ። ከፍ ከፍ በል በኢየሱስ ስም አሜን። አመስግኑ እስኪ ጌታ እግዚአብሔር ስለከፈተለት የሥራ በር አመስግኑ። ባርከነዋል። እግዚአብሔር ከፊት ወጥቷል። በክርስቶስ ደም ተሸፈን። አሜን። ተባረክ።